እንደምናችሁ የዩቲዩብ ቻናል ተከታታዮቼ ፒስ ቢ ስቲል አሁንም እንግዲህ እንኳን ለዚህ ጊዜ እና ሰዓት እግዚአብሔር አደረሳችሁ ላለሁኝ የዛሬውን ቃል አብረን ሳንካፈል በፊት ወደ ጌታ በጸሎት እንቅረብ። እግዚአብሔር አምላካችን ይህችን ጊዜ ስለሰጠህን እናመሰግናለን። ይህች ጊዜ የተሰጠችን ለከንቱ አይደለም ወይ ደግሞ በከንቱ አይደለም። አንድ እርምጃ እንኳን ወደ አንተ እንድንቀርብ ነውና ጌታ ሆይ በዚህ ሰዓት የምንማረውን ቃልህን እንድናስተውል እርዳን። መንፈስ ቅዱስ ያስተምረን። ኃጢአታችንን በደላችን ሁሉ በጌታ በኢየሱስ ደም ይቅር በለን። አሜን። ዛሬ አብረን የምንማረው ርዕስ የምለው መንፈሳዊ ተጋድሎ በእምብርክክ ይላል። በእምብርክክ ትንሽ ግራ ያጋባል አይደል? በዓለማዊ ተጋድሎ ውስጥ ተንበርክክ አይደለም የምትዋጋው ወይ ደግሞ ቆመ ነው አይደል እንዴ? እርግጥ አንዳንድም ተንበርክኮ ወይ ደግሞ አለ። ግን በጠቅላላው በዓለማዊ መንገድ ስታይ ተንበርክካ አይደለም ትልቅ ጉልበት ያለ ስትቆም ነው ጉልበትን መጠቀም የምትችለው። በእግዚአብሔር ፎርሙላ ግን የተለየ ነው። መንፈሳዊ ተጋድሎ የዓለምና የመንፈሳዊ ነገር የተለያዩ ነገሮች ናቸው። እና ምንድነው ይሄንን መልእክት ከእናንተ ጋር እንዳካፍል የገፋፋኝ? እና አንድ ጊዜ የሆነ ወቅት ነበርና የሆነ ጉዳይ ነበርና ያ የህይወት ገጠመኝ ማለት ነው ጸሎት የሚጠይቅ ነገር ነበር። እና እኔ ግን ምንድነው ያደረኩኝ በእግዚአብሔር ፊት በጸሎት ከማቅረብ ይልቅ በራሴ ጉልበትና በራሴ ጥበብ በራሴ ማስተዋል ላይ በመደገፍ ያንን ችግር መፍትሄ ለማግኘት ሞከርኩኝ። ግን የሚገርመው ነገር እግዚአብሔር ችግሩን አንድ ላይ አድርጎታል በጸጋው። እኔ ግን ምንድነው ትርፉ ስትሬስ ወይ ደግሞ ዲስአፖይንትመንት የምንለው በቃ አለ አይደል? ለምን እንዲህ አልሆነም፣ ለምን እንደዛ አልሆነም ብሎ መጨነቅ እና የተለያዩ ነገሮች እንደዚህ አይነት ስሜት ተሰማኝ። ያ ስሜት ውስጥ ገብቼ እያለሁ ምን ሆነ? ዲቮሽን ሳነብ ነበርና እግዚአብሔር ቃል ምን ይላል? መንፈሳዊ ተጋድሎ በእምብርክክ ነው ይላል። መንፈሳዊ ተጋድሎ በእምብርክክ ነው። እና ይህንን መልእክት ከእናንተ ጋር ሼር ማድረግ ፈልኩ። ምክንያቱም እያንዳንዳችን ብዙ ጊዜ በህይወት ገጠመኞች ውስጥ ስናልፍ መጀመሪያ የምታየን ጉልበት ካለን በጉልበታችን መጋፈጥ፣ ገንዘብ ካለን በገንዘባችን መጋፈጥ፣ ዕውቀት ካለን መጀመሪያ በዕውቀታችን መጋፈጥ፣ ጓደኞች ካሉን ወይ ደግሞ የምናውቀው ሰው ሀያል ሰው ወይ ደግሞ ጠንካራ ሰው ወይ ደግሞ ባለሀብት ወይ የተለያዩ እንደዚህ በምታዩ ነገሮች ላይ ነው መጀመሪያ አይናችንን፣ ጉልበታችንን፣ ሀሳባችንን ሁሉ የምናሟጠው ማለት ነው። እና የእግዚአብሔር ቃል ግን ከዚህ የተለየ ነው የምናገረው። በዘካርያስ ምዕራፍ 4 ቁጥር 6 ላይ መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈስ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር የሰራዊት ጌታ። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። በኃይልና በብርታት አይደለም በመንፈስ ነው እንጂ። አንተ ተራራ ሆይ በእውነት በልጄ አንተ ምንድነህ? ማነህ አንተ? who are you? ማን እያለ ነው? አንተ ተራራ በልጄ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ፓስተር ታምራት ኃይሌ የሚዘምረው መዝሙር አለው። እግዚአብሔር ተራራዬን አናገረው አናገረው ይላል። አናገረው እንዲህ አለው፣ አንተ ተራራ እረ ለመሆኑ ምንድነህ? በልጄ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ ይላል መዝሙር። በጣም ደስ የሚል እና የእግዚአብሔር ቃል የምናገረው ይሄ ነው። አንተ ተራራ ማነህ? አንተ ማነህ? በልጄ በዘሩባቤል ፊት የእያንዳንዳችሁን ስም እዛ ውስጥ አስገቡና እንደዛ በሉ። እግዚአብሔር ይላል እኮ በመንፈስ እንጂ ላንብብላችሁ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው። እግዚአብሔር እኮ ነው የምናገረው ይሄንን። እና በኃይልና በብርታት አይደለም፣ በጡንቻ አይደለም፣ በጡንቻ ስፋት አይደለም፣ በምታየው በዓለማዊ ጉልበትና ኃይል አይደለም፣ በጥበብም አይደለም፣ በችሎታም አይደለም፣ በገንዘብም አይደለም።
ውጊያው መንፈሳዊ ውጊያ የምትዋጋው በመንፈስ ኃይል ብቻ ነው። መንፈሳዊ ተጋድሎ መንበርከክን ይጠይቃል። ኃይል ያለው በጉልበት ላይ ነው ይላል አንድ መዝሙር። ጉልበት ስንል ጉልበታችን ማለት ነው። our knees በመንበርከክ ነው ወገኖች። ስንንበረከክ ትሑት ያደርገናል። ስንንበረከክ ዝቅ ዝቅ ያደርገናል። የዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ ስታዩ እሱ ከፍ ከፍ ይበል እኔ ዝቅ ዝቅ ልበል ይላል ዮሐንስ አይደል? ማንን ነው? ኢየሱስን ነው። ኢየሱስ ከፍ ከፍ ይበል እኔ ግን ዝቅ ዝቅ ልበል ይላል። እና በያዕቆብ ምዕራፍ 4 ቁጥር 7 እስከ 9 ስታነቡ ደግሞ ወደ እግዚአብሔር ስትቀርቡ እሱም ወደ እናንተ ይቀርባል እና ለሱ ራሳችሁን ስጡ ይላል። ስለዚህ ዝቅ ዝቅ ያደርገናል፣ ትሑት ያደርገናል። መንበርከክ ደግሞ ለእግዚአብሔር እጃችንን እንድንሰጥ ያደርገናል ማለት ነው። ስንንበረከክ ከራስ ወዳድነት ወጥተን ለሌሎች መኖርን፣ ሌሎችን መውደድን፣ ከራስ ወዳድነት ይሄ በሽታ የሰው ልጅ በሽታ የሆነው ከዛ ውስጥ እንወጣና ለሌሎች መኖርን፣ ለሌሎች መሆንን እንለምዳለን፣ እንጀምራለን ማለት ነው። እንደገናም ደግሞ ስንንበረከክ በራስ መተማመንን ትተን በእግዚአብሔር መተማመንን እንጀምራለን ማለት ነው። መዝሙር 25 ቁጥር 2 ላይ እኔ ባንተ ነው የምታመነው ይላል። ባንተ ነው የምታመነው። መታመኛችሁ ምንድነው ወገኖች? መታመኛችሁ ምን እንደሆነ ማወቅ ከፈለጋችሁ አንድ ችግር ውስጥ ሲገቡ ወይ ደግሞ የሆነ የህይወት ገጠመኝ ውስጥ ሲገቡ መጀመሪያ የምታረጉት ምንድነው? ያ መልሱን ይነግራችኋል። ይሄ በእውነት ራሳችሁን የምትፈትሹበት መፈተኛ ነው። ስንንበረከክ ሰልፉ የእግዚአብሔር እንደሆነ እያወጅን ነው ማለት ነው። ወይ ደግሞ የእግዚአብሔር ቃል በሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 15 ላይ ሰልፉ የእናንተ አይደለም ሰልፉ የኔ ነው ይላል እግዚአብሔር ሰራዊት ጌታ። አትፍሯቸው፣ አትደንግጡ ይላል። ሰልፉ የኔ ነው እና ይህንን ቃል የኔ ነው፣ እውነት ነው ይህ ቃል እግዚአብሔር አይዋሽም እያለ ነው ስንንበረከክ። ምክንያቱም ስንንበረከክ ሰልፉ የኔ ሳይሆን የእግዚአብሔር ነው ማለታችን ነው። እጅ እየሰጠን ነው፣ ለእግዚአብሔር እጅ እየሰጠን ነው። እግዚአብሔርን በል አንተ ተዋጋ፣ አንተ እለፍበት እና እኔ ዞር ልበል እያልን ነው። እሱን አስቀድመን ከኋላ ከክርስቶስ ኋላ እየሆን ነው ማለት ነው። እንደገና ስንንበረከክ ታላቁ ምሳሌያችን ጌታችን ኢየሱስ ክርስቶስን እየተከተልን ነው ማለት ነው። ምሳሌውን እየተከተልን ነው። በሉቃስ ምዕራፍ 22 ቁጥር 41 ላይ ተንበርክኮ ሲጸልይ መጽሐፍ ቅዱስ ይናገራል። ወገኖች በየቀኑና በየሰዓቱ በየሰከንዱ በየደቂቃው የምናልፍበት ውጊያ ወይም ደግሞ የህይወት ትግል ዞሮ ዞሮ ከመንፈሳዊ ትግል አይወጣም። ብታየም ባይታየም ውጊያው ሁሉ መንፈሳዊ ነው። በኤፌሶን ምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ይላል። የክፋት መንፈሳዊ ሰራዊት የጨለማ ኃይል ይሄ በአይን የምታዩ ሳይሆን በአይን የማይታየው በአይን ለምታዩት ነገር ሁሉ በአይን የማይታይ ኃይል አለ። ያም መንፈሳዊ ዓለም ነው የምታየውን ዓለም የሚቆጣጠረው ወገኖቼ። ስለዚህ ነው ውጊያችን ሁልጊዜ መሆን ያለበት ከማይታየው የጨለማ ሰራዊት የጨለማ ኃይል የሰይጣን ኃይል ጋር ነው እንጂ እኔ ከምታዩት ጋር አይደለም ማለት ነው። ሞኝ አይደለም። ሰይጣን እንደዚህ የታየ አይመጣም። ኦፍ ኮርስ ሁኔታዎችና ሰዎችን ተገናድጎ ይመጣል። ግን ከኋላው ያለው ላይ አትኩሩ። ከኋላው ያለ ይሄ ከዚህ ችግር በስተጀርባ ከዚህ ፈተና በስተጀርባ ያለው ማን ነው? መልሱ ግልጽ ነው። መጽሐፍ ቅዱስ እንደምናገር ከሆነ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ይላል። ስለዚህ ነው መንፈሳዊ ተጋድሎ መንፈሳዊ ኃይልን የሚያስፈልገው። ይህ መንፈሳዊ ኃይል ደግሞ የሚገኘው በምንድን ነው? በጸሎት ነው ወገኖቼ። ሁሉን ቻይ በሆነው በእግዚአብሔር ፊት ስንንበረከክ። በእርግጥም ደግሞ ቁጭ ብለን መጸለይ ብቻ አይደለም፣ እየሰራን እየታገልን እየተጋን ነው እንጂ ቁጭ ብለን እጃችንን አጣጥፈን ጌታ እንዲያደርግልኝ ካልማ ሁሌም ጠቅሳለች 6 ቀን ስራን ስራ 7ኛው ቀን ግን የእግዚአብሔር የተባረከ ሰንበት ነው ይላል። በዘዳግም 28 እስከ 11 ነው።
እና ስሩ ተብሏል። ስሩ ተብለናል። 6ቱን ቀን መስራት አለብን እየሰራን እየተጋን እንጂ ይሄ በንዝህላነት ወይ ደግሞ በሌዚነስ በዛ መንፈስ ሳይሆን ተክተን እየሰራን እግዚአብሔሮችን ትንሿን ጥረቴን ደግሞ ባርካት እቺ 2 ዓሳና 5ቷን ዳቦ ባርካት ለዚህ ሁሉ ሰው ለራሳችንም በረከትና ለሌሎችም በረከት እንሆናለን። ስለዚህ እግዚአብሔር ዛሬ የምናገረን መንፈሳዊ ተጋድሎ በዚህ የህይወት ተጋድሎ ውስጥ መንበርከክን ተማሩ እያለን ነው እና መንበርከክ እንድንማር እግዚአብሔር በጸጋው ይርዳን። በመጨረሻ አንድ መዝሙር እዘምርላችኋለሁ። የጸሎት ሰዓት የደስታ ሰዓት ከዓለም የምሸሽበት አባትን የምሻበት ምኞትን የምነግርበት ከመከራው እርቃለሁ ጽናትንም አገኛለሁ ከፈተና እድናለሁ በጸሎትም እቀርባለሁ። የጸሎት ሰዓት የደስታ ሰዓት ጸሎት የሚሰማበት አምላክን የማገኝበት ነፍሴ የምትረካበት ወደ ዙፋኑም ከጠራኝ ጸጋዬንም ታመን ካለኝ ችግሬንም እጥላለሁ እርሱንም እለምናለሁ። የጸሎት ሰዓት የምወደው መጽናናትን ልካፈል የሰማይን ቤት እስካየው ሩጫዬን እስክጨርሰው በማይሞት ሥጋ እነሳለሁ ዋጋዬንም እወስዳለሁ በእልልታ እውላለሁ ሳመሰግን እኖራለሁ። እግዚአብሔር አምላካችን ዛሬ ስላስተማርከን ታላቅ ቃል እናመሰግናለን። አቤቱ አምላክ ሆይ በአንተ ፊት በመስቀል ዙፋን ስር መንበርከክን አስተምረን። ጌታ ሆይ ይህ የሰማነው ቃል ደግሞ በውስጣችን ፍሬ እንዲያፈራ ለሌሎችም በረከት ለራሳችንም በረከት መሆን እንድንችል እርዳን። ስለሰማን ተመስገን። በቀሪው ጊዜያችን ባርከን። በኢየሱስ ስም አሜን። ጌታ ባርካቸው።